ኬብሮን መንፈሳዊ ሚዲያ አዲስ አበባ የሺዎች ታሪክ መቋጠሪያ በዚች ከተማ የንግድ ማዕከል በሆነችው መርካቶ ከምኒልክ ዘመን ጀምሮ የቆመ አንድ የጽናት ተራራ አለ። ከትንሿ መቃኞ እስከ ዛሬ ድረስ ግርማ ሞገስ ያለው ህንጻ የደብረ ገሊላ አማኑኤል የክፍለ ዘመን ጉዞ ዛሬ በዝርዝር እንቃኛለን። አብራችሁን ቆዩ። ወደ ኋላ እንመለስ። ወደ 1905 ዓመተ ምህረት አዲስ አበባ ገና ታዳጊ ከተማ በነበረችበት ዳግማዊ አጼ ምኒልክ ኢትዮጵያን ወደ ስልጣኔ ጎዳና እየመሩ በነበረበት ወቅት በንግድ እንቅስቃሴው ምክንያት በዛሬው ሰባተኛ አካባቢ የሰፈረውና የሚንቀሳቀሰው ህዝብ መንፈሳዊ መጠለያ ያስፈልገው ነበር። ንጉሠ ነገሥቱ ይህንን ፍላጎት ተረድተው በገዛ እጃቸው የቤተክርስቲያን መሰረት ጣሉ። በወቅቱ የነበረው መሰረት እንደ ዛሬ ግዙፍ ህንጻ አልነበረም። ለጸሎት የምትበቃ አንዲት ትንሽዬ መቃኞ ነበረች። ይህቺ መቃኞ ግን በመርካቶ ግርግር ውስጥ ለሚውሉ ነጋዴዎች ለድሃውም ሆነ ለሀብታሙ የሰላም ወደብ ሆና ማገልገል ጀመረች። አማኑኤል ትርጉሙ እግዚአብሔር ከኛ ጋራ ነው ማለት ነው። በመርካቶ የንግድ ውጣ ውረድ፣ በገበያው ሽሚያና በኑሮ ፈተና መካከል ለሚደክሙ ሁሉ ይህ ስም ትልቅ ብርታት ነው። ቤተክርስቲያኑ በዚህ አካባቢ መተከሉ ፈጣሪ በዕለት ከዕለት ኑሯችን በስራችንና በላባችን መካከል አብሮን መሆኑን የሚያመለክት ሕያው ምልክት ነው። ለዚህም ነው የአካባቢው ማህበረሰብ ከደብሩ ጋር ያለው ቁርኝት ከቤትና ከቤተሰብ የማይለይ የሆነው። ዘመናት ሲቀያየሩ ከተማዋም ስታድግ የምዕመናኑ ቁጥር በአስደናቂ ሁኔታ ጨመረ። ያቺ የዳግማዊ ምኒልክ መቃኞ ጠበበች። ህዝቡ በዝናብና በፀሐይ እየቆመ መጸለይ ግድ ሆነበት። በዚህ ጊዜ ነበር ለአምላካችን የሚመጥን ግርማ ሞገስ ያለው ህንጻ እንስራ የሚል የምዕመናን ድምጽ በአንድነት የተሰማው። የህንጻው ግንባታ ቀላል አልነበረም። ከምዕመናን ኪስ የወጣ እያንዳንዷ ሳንቲም በጉልበትና በጸሎት ታግዛ የዛሬውን ታላቅ ህንጻ አስገነባች። ግንባታው ተጠናቆ በ1978 ዓመተ ምህረት አካባቢው በደስታና በእልልታ ተሞልቶ ነበር። በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛ ፓትርያርክ ብፁዕ አቡነ ተክለ ሃይማኖት ቅዱስ ቤቱን ሲባርኩ ሲቀድሱ የታየው ትህትና ዛሬም ድረስ በታሪክ ማህደር ተመዝግቦ ይገኛል። ዛሬ ደብረ ገሊላ አማኑኤል ሲጠቀስ የመርካቶ ሰባተኛ መለያ ተደርጎ ይወሰዳል። ከ1905 ዓመተ ምህረት ጀምሮ እስከ ዛሬዋ ደቂቃ ድረስ ይህ ደብር የብዙዎችን የጥምቀት የሥርዓተ ተክሊልና የሽኝት ስነ ስርዓት አከናውኗል። የነገስታት አሻራ፣ የሊቃውንት ምስክርና የህዝበ ክርስቲያኑ ጽናት ተሰናስነው የሚገኙበት ታሪካዊ ስፍራ ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ኮመንት፣ ሼር በማድረግ ቤተሰብ ይሁኑን። ያተርፋሉ።